እስኪ ስለ ራስክ ንገረኝ። ምን ያደርግልሻል? ለማወቅ ፈልጌ። ይኸውልሽ ስምረት፣ እስካሁንም ከአንቺ ጋር የነበርኩት በተዘዋዋሪም ቢሆን የማሳከም ኃላፊነት ስለነበረብኝ ነው። ለምን ብለሽ ግን እንዳትጠይቂ። አሁን ድነሻል። ወደ ነበረው ህይወትሽ መመለስ አለብሽ። አልፈልግም። ለምን ደሞ አትፈልጊው? ወደ ነበረኝ ህይወት መመለስ አልፈልግም። ሮቢ ነግሬሃለሁ እኮ ህይወቴ ሰው አልባ ነበር። ከአባቴ ውጭ ሻይ እንኳን እንጠጣ የሚለኝ ጓደኛ የለኝም። አየሽ፣ አንቺ ቢያንስ እድለኛ ነሽ። የሚያዳምጥ እንኳን አባት አለሽ። ለዛውም አቶ የበቃልን የመሰለ አባት። ሮቢ አልገባህም እኮ ሰው ያስፈልገኛል ያልኩ እኮ ነው። ያ ሰው ደግሞ እኔ መሆን አልችልማ። በቃ ከዚህ በኋላ እንዳትደውይልኝ። የነበረብኝን ዕዳ ከፍዬ ጨርሻለሁ። ወይ ለመጨረሻ ጊዜ ወይ ጸበል ወይ ሐኪም ቤት ምናምን አስገባችሁ? ያወቅ እሷ እኮ በአራት ግድግዳው ስትታጠር ነው እብደቷ የሚጨምረው። እኔ ደግሞ የዚህ አካል መሆን አልፈልግም። አዎ ይገባኛል፣ በረንዳ ነው የምትኖረው። ግን ደግሞ በረንዳ ላይ ስትሆን ነፃነት ስለሚሰማት እሱን ነፃነቷን መንፈግ አልፈልግም። አንተም እኮ ተቸገርክ፣ ወይ ከኑሮ ወይ ከእናትህ አለው። አይ ሳሚ፣ እንዲህ ማድረጌ ከጸጸት በዳንኩ። ስለምን ጸጸት? ቆይ አንተ አባትህ በሰራው ስራ እድሜ ልክ ነው ስትጸጸት የምትኖረው? አረ በእናትህ የራስን ህይወት በእናትህ እምቢ ማለት እየቻልኩ እምቢ ያለ ማለት ራሱ ስተት አይደለም እንዴ? በቃ ተወኝ በእናትህ። ስለ እንደዚህ አይነት ጉዳይ አታውራኝ። እሺ ተዋል። ደግሞ ዛሬ ስምሪ አትመጣም እንዴ? ከዚህ በኋላ አትመጣም። ለምን ደግሞ እንደለመድኩ አስቀየምከት? ሳሚ፣ እኔ ሴት ልጅ ማፍቀር እንደማልችል ታውቃለህ አይደለም? በቃ ይሄን ጉዳይ አታንሳብኝ በእናትህ። ቆይ እስከ መቼ? ለምንድን ነው ለራስህ እድል ማሰጥ? የምን እድል እስታ? እስኪ እናቴን ተመልከታት። ባመነችውና አፍቅራው ባገባችሁ ባሏ ይሄው እንደዚህ ሆና ለብደት ተዳረገች። እኔ ማንን አምኜ ነው ወደ ህይወት ውስጥ የምገባው? ንገረኝ እስቲ። ይህ እኮ ከአንተ ጋር የሚገናኝ ታሪክ አለ። የአባቴ ደም በውስጤ ስላለ በደንብ ያገናኛል። ሮቢ በእናትህ በቃ አሁን ተወኝ። ይልቅ የሚበላ ነገር እናድርስላት። እናቴ እንጂ እንዴት እንደደከመኝ ታውቂያለሽ? ምን ነው ደግሞ ወጥሽ ዘረጋሽ? ምንም የሚበላ ላቅርብልህ? በእኔ ተራራ ስለሰራሽ ነው እንደዚህ ያኮረፍሽው? አላኮረፍኩም። ንገሪኝ የኔ እናት፣ አታስጨንቂ። ምን ሆነሽ ነው? ሮቢል ከዚህ በኋላ እንገናኝም አለኝ። ለምን? እኔ እንጃ። ዕዳዬን ጨርሻለሁ ምናምን ብሎ እዚህ ቤት ድረስ ሸኝቶኝ ሄደ። የምን ዕዳ? አላውቅም። ስምረቴ ግን ይሄን ልጅ ምን ያክል ታውቂዋለሽ? ማወቅ ያለብኝ እኔ አላውቀዋል። እናትሽ እኔ ሳደርጋት ብዙ ጊዜ ፈጅቶብኛል። በዛ ውስጥም ብዙ ነገር አስተምሮኛል። ትዕግስትም እውነተኛ ፍቅር የራስ ማንነትን አስተምራኝ አልፋለች። ጊዜ መውሰዱ መልካም ነው ልጄ። ወርቅ ልብሽን ያለ ጊዜው አሳልፈሽ እንዳትሰጪ። የሮቤልን ማንነት ደግሞ በደንብ አረጋግጪ። አባዬ ግን አንተ በምን አወቅ? ያለፍኩበት አይደል እንዴ ልጄ? ግን ይቤ ትምህርቴን ሳልጨርስ ስለወደድኩ አላዘንክብኝም አይደል? ፍቅር ጊዜውን ጠብቆ እንደማይመጣ እኔም ምስክር ነኝ። ግን አደራራሽን ጠብቂ። ከምንም ነገር በላይ ደግሞ ያፈቀርሽውን ሰው ማንነት በደንብ አውቂ። እስቲ ላይ ወጥቼ ልቀይ።
ሃይ ምን እያረግሽ ነው? ጓደኛዬ እንድትሆን ፈልጋለሁ። ይሄን ጉዳይ